የእናት ግጥም እማ እናቴ የአዝመራ መሬቴ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች የኔ ውዶች የኔ እንቁዎች እንዴት ናችሁ? ደህና ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ ባያላችሁበት ሰላማችሁ ብዝት ዝት ትርፍርፍ ይበልልኝ። እግዚአብሔር ባያላችሁት ይጠብቃችሁ፣ ሰላማችሁን ያብዛላችሁ እያልኩኝ እንግዲህ ዛሬ አጠርና ምጥን ያለች የእናት ግጥም ይዤላችሁን የመጣሁት እንደኔ እናታችሁ የናፈቀቻችሁ እንግዲህ በስደት ሆናችሁ እናታችሁ ያልናፈቀቻችሁ ያልናፈቀ ሰው አለ ብዬ አላስብም። እኔ በጣም ናፍቃኛለች እናቴ። በቃ በስልክ ሳወራት ራሱ በጣም በቃም በይ ነው የሚመጣው ምናምን እና በህልሜው ላይ ያየዋት ነው ማለት ነው። እና በጣም ነው የናፈቀችኝ። እኔ እንጃ ብቻ አላቅም። ስሰራም ስተኛም የማስበው እሷንን ነው። እና ብቻ እንደኔ እየናፈቃችሁ ሰዎች ካላችሁ እና ይሄን ግጥም ጋብዟት። አጠር ምጥን ያለች ማለት ለራሳችሁ ስትሰሙ ራሱ የሆነ በቃ እናታችሁ አጠገባችሁ ያለች ያህል ሊሰማችሁ ይችላል ማለት ነው። እና እኔ በቃ ስትናፍቀኝ ቁጭ ብዬ ይሄን አጠር ምጥን ያለች ግጥም ጻፍኩኝ ማለት ነው። እና ፈጣሪ ብሎ በሰላም ወደ ሀገር ስገባ ደግሞ ለእናቴ ይህን ግጥም አነብለታለሁ ማለት ነው። በናፈቀችኝ ሰዓት ስለሆነ የጻፍኩት አነብለታለሁ ማለት ነው። እና እናንተንም ደግሞ ልጋብዛችሁ፣ እናታችሁን ላስታውሳችሁ። ያው ብዙዎቻችሁ ቢዚ ስትሆኑ እኮ ቤተሰብን አናስታውስም እና እንደዛ እላችኋለሁ ቅመሞቼ። ይሄንን ቪዲዮ ስትጀምሩ ላይክ እና ሰብስክራይብ እያደረጋችሁ ጀምሩ እና በቀጥታ ወደ ግጥሙ እንሄዳለን ማለት ነው። እናቴ የአዝመራ መሬት ይላል። አንቺ የኔ መሬት ትልቋ ማሳዬ፣ ብዙ ያደከምኩሽ ከውስጥሽ በቅዬ፣ አፈር ተዋሂዶ በደምሽ ተስዬ፣ ለ9 ወር ያክል በወዲሽ ታዝዬ፣ ራሴን ለመቻል ወጣው ለብቻዬ፣ ራሴን ለመቻል ወጣው ለብቻዬ። እማ እናቴ እስከምችል ድረስ በእግሮቼ ለመሄድ፣ ያኔ ሳስቸግርሽ በእጆቼ ስፋድድ፣ ቆምኩልሽ በእግሮቼ በስስት አይቼ፣ ቆምኩልሽ በእግሮቼ በስስት አይቼ። እማ እናቴ እየራብሽ ገዝተሽ ያኖርሽውን እቃ ሰብሬ ጨረስኩኝ ስጨወጥ እቃቃ። ከኔ ፊት ሳቅ ብለሽ ዞረሽ ስታዝኝብኝ፣ የልጅነት ጊዜን ማስታወስ ከፋብኝ፣ የልጅነት ጊዜን ማስታወስ ከፋብኝ። እማ እናቴ ያንቺን ውለታማ ምንኛው ከባድ ነው፣ ያንቺ ውለታማ ምንኛው ከባድ ነው። ተስፋ ምርኩዜ ነሽ፣ ባንቺ በረታለሁ፣ በመኖርሽ ብቻ ሁሉንም አልፋለሁ፣ በመኖርሽ ብቻ ሁሉንም አልፋለሁ። እማ እናቴ አብሬሽ መኖሬ ልቤ እየወደደው፣ አካሌ ሳይፈልግ ርቆሽ እየሄደው፣ ምክንያት ስላለው ነው አይክፋሽ እናቴ፣ ምክንያት ስላለው ነው አይክፋሽ እናቴ። እናቴ እማ በጣም ወድሻለሁ፣ ሺህ አመት ኑሪልኝ እናቴ፣ ሁሌም ወድሻለሁ። እንዲሁም ደግሞ እንደኔ ለእናቶቻችሁ 1000 አመት ይኖሩላችሁ ከሙሉ ጤና ከረጅም እድሜና ሙሉ ጤና ይስጣችሁ ለእናቶቻችሁ እንዲሁም ለእናታችን እና በጣም ደስ ብሎኛል። ቀጣይ ደግሞ ከዚህ በተሻለ ቪዲዮ ከዚህ በተሻለ ግጥም እንደምንገናኝ ባለሙሉ ተስፋ ነኝ። በጣም ነው መወዳችሁ። ማስተካከል ያለብኝ ነገር ካለ ንገሩኝ። እንዲሁም ላይክ እና ሰብስክራይብ አድርጉ። በጣም ነው መወዳችሁ። መልካም ቆይታ። ደህና ቆዩልኝ የኔ ውድ